የሚፈልጉት? ማንም እንደባክን ቀቀኝ ባክን ባካችሁ ልቀቁኝ ሳለ ከኔ ምንድን ነው የሚፈልጉት? እባካችሁ ልቀቁኝ። ማነው? ምንድን ነው ከኔ የፈለጋችሁት? እባካችሁ ልቀቁኝ። ልቀቁኝ በለኝ። ልቀቁኝ ፍቱኝ። የብሌን አሳዳጊ እናት በስተመጨረሻም ሁሉንም ነገር ለብሌን ተናግራለች። እኔ እናትሽ በሕይወት እያለች መደበቅ የለብኝም ነበር። አንቺን በእናት ፍቅር ስትሰቃይ ማየት አልፈልግም ነበር። ነገር ግን ተገድጄ ነው። ልጅሽን እንገልብሻለን ስላሉኝ ነው፣ አስፈራርተውኝ ነው ይህንን ነገር ያደረግኩት እንጂ ማድረግ ፈልጌ አይደለም። ስለዚህ እኔ ልጄን ለማዳን ብዬ አንቺን መከራ ውስጥ አልከትም። ከእናትሽ ጋር እንደምንም ብዬ ፈልጌ እዚሁ አካባቢ ነው ያለችው አገናኝሻለሁ ብላታለች ማለት ነው። በስተመጨረሻም እንግዲህ ዳግምም የተለየ ስሜት ተሰምቶት ነበረ። ነገር ግን መጨረሻ ላይ ዳግም እናቱን አግቷል ማለት ነው። ዳግም የብሌንን እናት ለምንድን ነው ያገተው? ማን ነው ያዘዘው እንዲያግት? ወይንስ ራሱ ነው ያገተው? እንግዲህ ከብሌን ጋር ከአንቺ ጋር ልሂድ፣ አሳዳጊ እናትሽ ጋር አብረን እንሂድ፣ ምን ችግር አለው ብሎ ከእሷ ጋር እንግዲህ አብረው ሄደዋል ማለት ነው። ቡና ሁሉ አፈላላቸዋለሁ ብላ እንግዲህ አንጠጣም፣ እኔ ደግሞ በአስቸኳይ ይፈልጉኛል ሰው ብሎ ተቻኩሎ ነበረ ከቤት የወጣው ማለት ነው። ዳግም እንግዲህ ሌላ ሰው እንደፈለገው ያስታውቃል። ማን ይሆን ይህንን ነገር እንዲያደርግ ያደረገው ያስገደደው? እንግዲህ የብሌን አሳዳጊ እናት አግት ተብሎ ተገዶ ነው ማለት ነው ይህንን ነገር ያደረገው። ዳግም ወዶ እሷን እንዳላገታት ያስታውቃል ማለት ነው። ካገታት በኋላ እንባው እየፈሰሰ ነበር። እሷን ሳያት የተለየ ስሜት ነው የሚሰማው። እንዲሁም ደግሞ የብሌን አሳዳጊ እናትም ዳግምን ስታየው ለምንድን ነው ልብ እየደነገጠው እንደዚህ ሳይነት ስሜት ለምን ሊሰማኝ ቻለ ብላ ጥያቄ ሆኖባት ነበረ ማለት ነው። አሁንም ካገታት በኋላ ማን ነው ያገተኝ ልቀቁኝ እያለች ስትጮ በጣም አሳዝናው ስለነበረ እያለቀሰ ነበረ። ታዲያ የበኃይሉ ቅጥረኛ ይሆናል ይህንን ነገር ያስደርገው ያስገደደው ማለት ነው። ምክንያቱም አንተ እኔ ማዝክን ነገር የማታደርግ ከሆነ እናትህን ግንባሯን ብዬ ገድዬ ሬሳዋን ነው እቤት ድረስ ማመጣልክ ብሎ ስለሚያስፈራራው የብሌን አሳዳጊ እናትን እንዲያግት ያደረገው ከሱ ውጪ ማንም የለም፣ ወይንም ደግሞ በኃይሉ ራሱን ሊያደርግ ይችላል ማለት ነው። እንግዲህ እዛ አግቷት ምን ሊያደርጋት እንደሆነ የሚቀጥለው ክፍል ላይ የምናየው ይሆናል ማለት ነው። ነገር ግን በጣም እየራራላትና እያዘነላት ነበር። ቤታቸውም በሄደ ሰዓት ላይ እንግዲህ ከብሌን ጋር የአሳዳጊ ብሌን እናት ቤት ሄዶ ነበረ። በሄደበት ሰዓት ላይ ግድግዳው ላይ የነበረው ፎቶ እንግዲህ የብሌን አሳዳጊ እናት እያየች ከእጇ አምልጦ ወድቆባት ተሰብሮ ስለነበር ነው እንጂ ዳግም እዛ ቤት ከሄደ በኋላ እናቱ መሆኑን ያረጋግጥ ነበረ። ነገር ግን አጋጣሚ ሆኖ እንግዲህ ያው በፍሬም የተቀመጠው ፎቶ ወድቆ ተሰብሮ ስለነበረ እንጂ ዳግም እናቱ መሆኑን ያውቅ ነበረ ማለት ነው። አጋጣሚዎች እንግዲህ አንዳንድ ጊዜ ባንዴ አይሳኩም ማለት ነው። ብሌን በጣም ታሳዝናለች። በዛ ላይ ደግሞ የብሌን አሰሪ እንግዲህ አሁን ላይ ለብሌን እያዘነች ነው ያለችው። በኃይሉ እንግዲህ የሚያደርገው ሴራ በጣም ነው የሚያስጠላው ማለት ነው። የእሷን ሀብል ሰርቆ እንደ ስጦታ አድርጎ ለብሌን ሰጥቶ ስለነበረ ብሌንም ደግሞ እሷን ማጥመድ እንደፈለገ ገብቷት ያንን የሰጣትን ነገር ደብቃ ይዛ የራሱ ኪስ ውስጥ አድርጋ እንደነበረ አይተናል። እንግዲህ ራሷን ለማዳን እሱን አጋልጣለች። እሱ ደግሞ እሷን እስር ቤት አስከትቼ እችኛዋን እህቴ ተብዬዋን ደግሞ እገላታለሁ እያለ ሲያሲር እንደነበረ አይተናል። ነገር ግን ሴራው አልተሳካለትም። ተንኮሉ እስከ መጨረሻው ድረስ አልሄደለትም። ይህ ነገር ደግሞ በጣም አበሳጭቶታል። ነገር ግን ብሌን ላይ ቂም ይዟል ማለት ነው። እስከ መጨረሻው ድረስ እሷን ለማጥፋት የቆረጠ ይመስላል። እንግዲህ በኃይሉ በጣም ጨካኝና አረመኔ ሰው እንደሆነ የብሌን አሳዳጊ እናት እዛው ሰላም ባለችበት ቦታ ላይ ተናግራ ነበረ። ከዚህ በፊት ለሕይወቷ የሚያስፈልጋት ወረቀትን ቀዶባት ጥሎ ነበረ። ለዛም ነው እንግዲህ ብሌን ገረድ ሆና የቀረችው። ልጄ ገረድ እንድትሆን ያደረግከው አንተነ፣ ያ ወረቀት ሕይወቴን ይለውጥ ነበረ። አንተ አረመኔና ጨካኝነ፣ ይህ ሰው ማን እንደሆነ ታውቂያለሽ እንዴ ብሌን ብላ ስትነግራት እንደነበረ አይተናል ማለት ነው። እሱም እንግዲህ
አይ ባለማወቅ ነው፣ በጣም ተጸጽቻለሁ፣ በአንቺ ላይ ባደረግኩት ነገር በጣም ተጸጽቼ ስለነበረ ነው። አሁን ይቅርታ አድርጊልኝ፣ እንደዚህ አይነት ነገር ማድረግ አልነበረብኝም፣ ስለዚህ ይቅር በይኝ ብሎ እግሯ ላይ ወድቆ ተማጽኗት፣ እሷም እንግዲህ ዝም ብለዋለች ማለት ነው። ሰላም ግን በጣም ገርሟታል። እንዴት እንደዚህ ሊያደርግ ቻለ ብላ በጣም ተገርሟ ስለነበረ እሷም በዛው ነገሮችን እንደበስበስ አድርጋ ነበር ያለፈችው። በስተመጨረሻ ላይ ግን የበኃይሉን ሴራ አውቃበት ከቤቴ ውጣልኝ ብላ ከቤት አባራለች ማለት ነው። እኔ ለሱ ብዬ አንቺን አስቀየምኩሽኝ፣ ስለዚህ እኔ ነኝ እንዲጠግብ ያደረግኩትኝ። እባክሽ ልጄ ይቅር በይኝ፣ አንቺን እንደዚህ መናገር አልነበረብኝም፣ በጣም አይምሮሽን ጎድቼሻለሁ ብላለች ማለት ነው። ብሌንም እንግዲህ ይቅር በይኝ ሰላምዬ፣ እኔ ሁለታችሁንም ማጣላት ፈልጌ አይደለም፣ ወንድምና እህትን ማጣላት ፈልጌ አልነበረም። ነገር ግን ራሴን መከላከል ስላለብኝ ራሴን ለመከላከል ነው ይህንን ነገር የተጠቀምኩት። እሱ በሱ ቤት እኔ ሌባስ ብሎ ከዚህ ቤት ሊያባረኝ ነበረ። ነገር ግን እኔ ሴራውን አውቄበታለሁ ብላ እሷም ነቅ የሆነበት እንግዲህ ለዛሬው ድናለች ማለት ነው። የበኃይሉ ሀሳብና እቅድ እንግዲህ ብሌንን እስር ቤት ከቶ ሰላምን ገሎ የሰላምን ሀብትና ንብረት መውረስና መውሰድ ነበረ ፍላጎቱ። ነገር ግን ብሌን ነቄ ሆና ሰላምንም አድናለች ማለት ነው። ምክንያቱም ለራሱ ሰርቶ ለፍቶ ያላመጣውን ንብረት በቀላሉ መውሰድ ይፈልጋል። ቃልንም የሰላም ልጅ ናት ብሎ እዛ ቤት ውስጥ ያመጣት እሱ እንደነበረ እናውቃለን፣ አይተናል ማለት ነው። ብዙዎቻችሁ እንግዲህ በኃይሉ በጣም መጥፎና ሀረመኔ ሰው እንደሆነ ያው ኮመንት ላይ እየገለጻችሁ ነበረ። እንደዚህ አይነት ካራክተሮች እንግዲህ አስተማሪና እንዲሁም ደግሞ እውነተኛ ታሪክ ላይ የተመሰረቱ ድራማ ናቸው ማለት ነው። እውነት ለመናገር አደራ ድራማ ላይ ብዙ ነገሮችን እንማርበታለን ማለት ነው። አቶ በኃይሉ በአደራ የተሰጠችውን የሰላምን ልጅ ብሌንን ሲያሰቃያትና እንዲሁም ደግሞ ለጎዳና አብቅታት እንግዲህ ከጎዳና አንስታ የብሌን አሳዳጊ እናት ገነት እሷን ተንከባክባ እዚህ ደረጃ አድርሳ ትምህርቷን እንድትማር አድርጋለች ማለት ነው። ይህ ደግሞ የብሌን አሳዳጊ እናት መስዋዕትነት ነው ማለት ነው እዚህ ደረጃ ላይ እንድትደርስ ያደረገው። ብዙ ጊዜ አደራ ሰዎች ሲሰጡን አደራቸውን ከስንት አንዶቻችን ነው የምንወጣው ማለት ነው። በኃይሉ እንግዲህ የገዛ የእህቱን ልጅ ሲያሰቃያትና ሲበድላት ነበረ። ነገር ግን ብሌን በዛን ጊዜ ሕፃን ስለነበረች አሁን ላይ በኃይሉን ልታውቀው አልቻለችም። ይሄን ፊት አንቺ ታውቂያለሽ፣ አውቀሽ እያስመሰልሽ ነው ያለሽው እያለ እሷንም ለማሸማቀቅ ይሞክራል። እሷ ግን ምንም ልታስታውሰው አልቻለችም። ብሌን በኃይሉን ባለማስታወሷ ለበኃይሉ ጥሩ አጋጣሚ ነው የሆነው ማለት ነው። በዛ ላይ ደግሞ ቃል እንግዲህ ብሌንን ጠምዳ ይዛለች። እሷ የምትሰራቸው ነገሮች ሁሉ አይጥሟትም። በዛ ላይ ደግሞ ብሌን በጣም እየራራችላት ነው ያለችው። እኔ እንኳን ቢያንስ አሳዳጊ እናት አለችኝ፣ እሷ ግን እናትና አባት የላትም፣ ለዛ ነው ክፉ የሆነችው እንጂ ወዳ እንዳልሆነ ብላ እንግዲህ እየተረዳቻት ነበረ። እንግዲህ በዛችው ቅጽበት ውስጥ እሷ ለእሷ እያሰበች ባለችበት ሰዓት ላይ መታ እንግዲህ አንቺ የሚገባሽ ቦታ ይሄ አይደለም፣ ገረድ እኮ ነሽ፣ ግርድናሽን አውቀሽ ቦታሽን አውቀሽ አርፈሽ ቁጭ በይ ያለቻት ልታሸማቀቃት ትሞክራለች። በዛ ላይ ደግሞ ለእሷ የሰራችላትን ምግብ መሬት ላይ እየደፋች አንቺ አሁን ላይ መስራት ነው የሚጠበቅብሽ፣ ገረድናሽ ኩሽና ውስጥ ብቻ ነው። ስለዚህ አሁን ያፈሰስኩትን ወጥ ጥረጊ፣ ከፈለግሽ አንቺ እዚሁ ላይ እንጀራ አድርገሽ መብላት ትችላለች። እንደውም አንቺ ወለሉ ላይ ነው ምግብ መብላት የሚገባሽ፣ ሳህን ራሱ አያስፈልግሽም እያለቻት እንግዲህ ስትናገራት አይተናል ማለት ነው። እንግዲህ ቃል በዚህ ልክ የሰላምን ሀብትና ንብረት ልጇ ነኝ በማለት ለመውሰድ ትፈልጋለች ማለት ነው። ይህንንም ነገር ደግሞ በኃይሉ ላይ ሴራ መስራት ትፈልጋለች። እሷና በኃይሉ እንግዲህ አንድ ላይ ሆኖ እየሰሩ ነው ያሉት። ነገር ግን አሁን ላይ መስማማትና መግባባት አልቻሉም። በዛም የተነሳ አሁን ላይ ቃል እሰራልሃለሁ፣ አንተ የእሷን ሀብትና ንብረት አትወርስም፣ ብዙ ነገሮችን አስተካክዬ የሰላምን ሀብትና ንብረት እኔ ልጇ ነኝ መውረስ ያለብኝ እያለች ነገሮችን እያመቻቸችን ያለችው። ይህንን ነገር ደግሞ በኃይሉ አያውቅም። ቂምና በቀል ይዛበታለች። ሁሉንም ምስጢር እንግዲህ አውጥቶ ለሰላም ሊናገር ነበረ። አንቺ ትክክለኛ ልጅሽ መስላሻለች ብሎ ስለተናገራት ብቻ እሷ እንግዲህ ያው የሱ የነበረው የያዘውን መረጃ ይዛ እንግዲህ ፍላሹን እጇ ላይ አስገብታ ኮምፒውተሯ ላይ ቀርታ አስቀምጣለች ማለት ነው። በዛ አስፈራርታ በስተመጨረሻ ላይ እሱን
እጇ ማስገባት ትፈልጋለች ማለት ነው። በኃይሉ ይህንን ሁሉ ሴራ አያውቅም። በዛ ላይ ደግሞ ቅጥረኛው የተባለው እንግዲህ ለሱ የሚሰራውም ልጅ እሱን መበቀል ይፈልጋል። ሀራመኔና ጨካኝ ሰው እንደሆነ የብዙ ሰው እንባ እንዳለበትና እኔንም እሱ ነው ወንጀል ውስጥ የከተተኝ፣ ስለዚህ የእጁን እሰጠዋለሁ። አሁን ላይ የእሱን ሀብትና ንብረት እንዲሁም ደግሞ ድርጅቱን እኔ ነኝ የምወስደው እያለ እሱም ለራሱ እያመቻቸነ ያለው ማለት ነው። አሁንም የብሌንን አሳዳጊ እናት ዳግም እንዲያግት ያደረገው የበኃይሉ ቅጥረኛ የነበረው ልጅ ነው ማለት ነው። ምክንያቱም ዳግምን ሲያስገድደው እንደነበር አይተናል። አሁን ላይ እንግዲህ የራሱ ምክንያት አለው እሷን ያገተበት ምክንያት። ነገር ግን በጣም እያዘነና ልቡ በጣም እየተጎዳ ያለ ይመስላል። ምክንያቱም የብሌንን አሳዳጊ እናት ሲያግታት በጣም እያለቀሰ እየተከፋ ነበረ። ከአይኑ ላይ እንባ ቀሩ አይተናል ማለት ነው። ዳግም እንግዲህ ያስገደደው ሰው አለ። ተገዶ ስለሆነ ነው እንግዲህ የብሌንን አሳዳጊ እናት ሊያግት የቻለው። ምክንያቱም እንግዲህ ያው አይተናል ከብሌን ጋር ሄዶ የብሌን አሳዳጊ እናት ቤት ቆይቶ ነበረ። ከዛ ሰው ጠርቶት የሄደ ስለዚህ የብሌንን አሳዳጊ እናት እንዲያግት ታዞ ነው ማለት ነው። የብሌን አሳዳጊ እናትን ሊያግታት የቻለው ሌላኛውና ዋነኛው ነገር እንግዲህ ዳግም ብሌንን ያፈቀራት ይመስላል። በተለይ እንግዲህ ቃል እንዴት እሷን ሊያይ ቻለ? ከኔ በምን ትበልጣለች? ለዚች ገረድ እንዴት ልቡ ሊሸነፍ ቻለ? እኔ እዚህ ቁጭ ብዬ እያለች እንግዲህ በእሷ እየቀናች አይተናል። እንግዲህ ቃል እግዚአብሔር ልቦና ይስጥሽ እንላለን ማለት ነው። ያው ድራማም ቢሆን ነገር ግን በዚህ ልክ የቤት ሰራተኛ ስለሆነች ብቻ እየናቀቻት በሰው ቤት ገብታ ለዛውም ልጇ ሳትሆን የሰላም ልጅ ነኝ በማለት እንግዲህ የሰላምን ሀብትና ንብረት ለመውረስ እንዲሁም ደግሞ ሰርታ ያላመጣችውን ሀብትና ንብረት የራሷ ማድረግ ወንጀል እንደሆነ እያወቀች ነገር ግን ብሌን በጉልበቷ ሰርታ የሰው ቤት እየሰራች የሰው ፊት እየገረፋት እየሰራች በምታገኘው ነገር አንቺ ገረድ እያለች እንግዲህ ብዙ ነገሮችን እየተናገረቻት አይምሮዋን እየሰበረቻት ነው ያለችው ማለት ነው። ስለዚህ እሷ ባልሰራችው ነገር እየተመጻደቀች ብሌንን መናገር አልነበረባትም። መጨረሻዋ ግን አያምርም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች የአደራ ድራማ ላይ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። እንግዲህ አደራ ድራማ ላይ የተማራችሁት ብዙ ነገሮች ይኖራሉ፣ የምናስተውላቸው ይኖራል ማለት ነው። ምክንያቱም አንዳንድ ጊዜ አንዳንድ ድራማዎች እውነተኛ ታሪክ ላይ የተመሰረቱ ናቸው። ስለዚህ ከአደራ ድራማ ላይ ምን ተማራችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ለዚህ ቤትም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ ሼር ስለምታደርጉ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።